ይህ የምታዩት ኪዳነ ምሕረት እንጦጦ ኪዳነ ምሕረት አካባቢ ያለ ረጅሙ ድልድይ ነው። የገባን ነው። የተወሰነ የሚያንሸራትት ይመስላል። በጣም ደስ ይላል። አካባቢውም በጣም ጫካ ነው። ተፈጥሮ ጫካ፣ በተለይ ይሄ የሀገር ውስጥ ዛፎች ያሉበት የሚበዙበት ጫካ ነው። በጣም ያምራል። በጣም ልጆችን ይዘውም እየገቡ ነው። ተወሰነ ቫይብሬት ያደርጋል። ያው ተንጠልጣይ ድልድይ ስለሆነ ኬብሉንም እንደምታዩት ነው። በጣም ወፍራም ኬብል ነው ያለው። በጣም ደስ ይላል። ጫካ መሀል ነው ያለው። አሁን ጥቅጥቅ ያለ ጫካ መሀል ነው ያለው። እንደምታዩት ነው ከታች ያለው። ያው ይሄኛው ሴፍቲውን ራሱ በጣም መከታተል ያለባቸው አይነት ድልድይ ነው። ረጅም ስለሆነ ከታች እንደምታዩት ነው። መጀመሪያ እንዳሳየኋችሁ 100 ሰው ብቻ ነው የሚለው ራሱ። በአንዴ 100 ሰው ከቻለም ትልቅ ነው። ይህን ይመስላል። ፀሐይ አሳይ መሰለኝ እዚህ አካባቢ። ከላይ ጓደኛዬ እንደምታየው ድልድዩን እያንቀሳቀሰው በጣም ቫይብሬሽን ይሰማል። ምናልባት ካሜራውን ራሱ ያንቀጠቀጠው ሊሆን ይችላል። በጣም ረጅም ነው እንደምታዩት። እስካሁን አልጨረስኩትም። ቪዲዮ ራሱ መቅረጽ ከጀመርኩ ከ2 ደቂቃ በላይ አልፎኛል። ረጅም ነው። ከላይ ፏፏቴ ያለ፣ ከፏፏቴዋ ጀምሮ የምትመጣው ወንዝ ነች እችጋ ያለችው። ምናልባት ዛሬ ዝናብ ስላልዘነበ ነው እንጂ ትልቅ ውሃ ያለው ይመስለኝ። ከታችም እንደምታዩት ነው። ቀበና እንግዲህ ከዚህ ነው የሚጀምረው ማለት ነው። ይህን ይመስላል ቀበና። ከላይ የምታዩት መርከብ ኪዳነ ምሕረት ቤተክርስቲያን ጀርባ አካባቢ ያለ ነው። በከባድ ነው የተሰራው። ያው በላይ በኩል መንገድም እንዳዲስ የተሰራ ነው። ትንሽ ስራ ይፈልጋል። ይህን ይመስላል። ያው ጨረፍታ ቲዩብ ነው እያያችሁ ያላችሁት። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ጫካ በጣም ያምራል። ስራው ሲጠናቀቅ በተለይ ቅዳሜ እሁድን ለማሳለፍ የሚመረጥ ብቸኛ ለከተማ ቅርብ የሆነ ቦታ ነው የሚሆነው። ያው 100 ሰው ብቻ ይላል እንደምታዩት። አካባቢው እንደምታዩት ነው፣ ጸጥ ያለ ነው። የተወሰኑ ጎብኚዎች አሉ። ሰዓቱ ራሱ 12 ሰዓት አካባቢ ነው፣ ግን ሰው እየጎበኘው ነው። ወደፊት ተጨማሪ ስራዎች ሲኖሩ ደግሞ ምናልባት ይጨናነቃል ብለን ነው የምናስበው። ከላይ ያለ መንገድም ሲያልቅ እንደዛው